ይሄ ጠይብ የሆነ ወንድማችን አላሁ ተባረከ ወተዓላ ይሄንን ኒዕማ ወፍቆት እንግዲህ አሁን እያገባ ነው። አልሐምዱሊላህ ረቢል ዓለሚን። ለሷ ሰነድ እንድትሆንላት ለሷ ሩህ ያ አኺል ከሪም هي حق الناس بهذا يعني ሴት ልጅ ካንተ ውጪ ማን አላት? غيرك አሁን ካንተ ውጪ ማፊ። አንተ ዘንድ መምጣቷ በፊት حق الناس عليها ማን ነበር? እናቷ ነበር። አንተ ከዘንድ ከመጣሽ በኋላስ حق الناس عليها አንተ ሆነሃል። طيب እንደዛ ከሆንክ ያንን ሐቅ ከሷ ካገኘ አንተስ ماذا تعطيها? ካንተ ምን ማግኘት አለባት? ረሕመት፣ መሐባ፣ ተጋዲ፣ ዐይብን እያዩ እንደላይ መሆን። ለምን? لأن صفة رسول الله صلى الله عليه وسلم ቸር የሆነ ጌታ ነው رب العزة والجلال وأسبغ عليكم نعمه ظاهرة وباطنة ظاهر የሆነውንም ባጢን የሆነውንም ኒዕማ አላሁ ተባረከ ወተዓላ ሰጥቶናል። ለኒዕማዎች በአጠቃላይ በላጩ ኒዕማ ኢማን ነው፣ ኒዕመቱል ኢማን ነው። ፈኢዘን አልሐምዱሊላህ ሙእሚኖች ላደረገን ጌታ ሐምድ ይገባው። አልሐምዱሊላህ ረቢል ዓለሚን። እንግዲህ አላሁ ተባረከ ወተዓላ ለሙእሚኖች ከሚሰጣቸው ኒዕማዎች መካከል ሙናሰበቱ ዚዋጅ ነው። ያ አኺል ከሪም የዚዋጅ የማግባት ያኒ ሙናሰባ ኒዕማ ነው። አንድ ወንድማችን ቢስሚላሂ ዐለይሂ ፊ ሃዚሂ ሌይለቲ አልሙኒረቲ ቀድ አናረ ሃዛል ሐያ ወሃዛል አልበለደ ተዘውጁ ሃዛል አኺ ጠይብ። ይሄ ጠይብ የሆነ ወንድማችን አላሁ ተባረከ ወተዓላ ይህንን ኒዕማ ወፍቆት እንግዲህ አሁን እያገባ ነው። አልሐምዱሊላህ ረቢል ዓለሚን። እንግዲህ ይሄ ትልቅ የአላሁ ተባረከ ወተዓላ ኒዕማ ነው። ዲን አልኢስላም ውስጥ የኛ ሸሪዓ ውስጥ ጋብቻ ዚዋጅ በረካ ያለበት ነገር ነው። ያኒ የኛ ነቢይ ዓለይሂ ሰላቱ ወሰላም እኔ አገባለው ይሄ የኔ ሱና ነው፣ ከኔ የኔን ሱና የኔን ሸሪዓ የጠላ ሰው ከኔ አይደለም አሉ የኛ ነቢይ ዓለይሂ ሰላቱ ወሰላም። ፈኢዘን ይሄ ትልቅ ኒዕማ ነው። እሱም እህታችንም በደስታችሁ ያኒ እጅግ በጣም ተደስተናል ማለት እንወዳለን። አላሁ ተባረከ ወተዓላ እስከ አልፊርደውስ አልአዕላ የሚዘልቅ ዝዋጅ ይወፍቃችሁ። አላሁ ተባረከ ወተዓላ እንግዲህ አዙርየቱ ሷሊሐን ለአዙርየቱ ሷሊሐ ሰበብ የሚሆን ዝዋጅ አላሁ ተባረከ ወተዓላ ያድርግላችሁ። አላህ መሐባን አላህ የሚወደው ሁብ አላህ ተባረከ ወተዓላ ይስጣችሁ። እንግዲህ ረሕመትን፣ ተዋፉቅን፣ ተአሉፍን አላሁ ተባረከ ወተዓላ እንዲሰጣችሁ እንለምንላችኋለን። ሌላው ያኒ ማስረዘም አልፈልግም ማለት የሚፈልገው ወስያ አለ ለወንድማችንም ለእህታችንም እንደዚያው ለኛም ኢንሻአላሁ ተባረከ ወተዓላ። ዘውጅ ማለት ባል ማለት ለሴት ልጅ የሷ ሰነድ ነው። አይዋ ለሷ ሙሶሶ ነው። አላሁ ተባረከ ወተዓላ الرجال قوامون على النساء ይላል። ወንዶች አቅዋ ናቸው ከሴቶች እንደዚያውም ቀዋም ናቸው፣ ሙሰይጥር ናቸው። ያኒ ሴት ልጅን የሚቆጣጠራት ማን ነው? طبعا بحكم شرع الله عز وجل በአላሁ ተባረከ ወተዓላ ሸሪዓ ክልል ውስጥ ማለት ነው ወንድ ነው። هذا ይሄ አላሁ ተባረከ ወተዓላ ለወንድየው የሰጠው ስልጣን ነው። ለሴቶችም አላሁ ተባረከ ወተዓላ የሰጣቸው ሐቅ አለ። فاذا ዘውጅ ያውቃል መቼም ፈዘክር ለምለው ነው እንጂ ለሷ ሰነድ ሁንላት፣ ለሷ እንደ ጀበል ነው መሆን ያለብህ። ለአላሁ ተባረከ ወተዓላ ስትል ለአላህ የተባለ ነገር በረካ አለው። ያኒ ይሄን ልረሳ አይገባም። ሁሌም ለአላሁ ተባረከ ወተዓላ ብለን መዋደድ፣ ለአላሁ ተባረከ ወተዓላ ብለን ረሕመት መደራረግ፣ ለአላሁ ኩሉ ሊላህ ንስሆን አላሁ ተባረከ ወተዓላ እንግዲህ በረካን ይጨምርበታል። عرفت كيف؟ فاذا ለአላሁ ተባረከ ወተዓላ ስትል صبر ለአላሁ ተባረከ ወተዓላ ስትል أليس قال النبي فيما رواه البخاري الإمام البخاري صحيحته لا يزقبوت حديث ላይ የኛ ነቢይ ዓለይሂ ሰላቱ ወሰላም ምንድን አሉ? ወፊ ሉቅመት ለቲ ተضعها في امرأتك ሰደቃ አላሉ። ሰደቃ አለበት አሉ እኮ ምስትህን ለአላህ ብለህ ብታጎርሳት በእጅህ አፍዋና ከዛ ተضع اللقمة فيها ሰደቃ አለበት፣ ሰዋብ አለበት አሉ የኛ ነቢይ ዓለይሂ ሰላቱ ወሰላም። ነቢያችን ጠሃራና ሰላት ብቻ አይደለም ያስተማሩ። አንድ ሰው ከምስቱ ጋር፣ ምስቱ ከባሏ ጋር፣ አባት ከልጆቹ ጋር፣ ልጆች ከአባት ጋር ወሃከዛ እንዴት እንደምንኗኗሩ ከይፈ የተዓመሉን ሸሪዓችን ላይ እንግዲህ ይሄ የመጣ ነገር ነው። ሸሪዓችን ውስጥ እንግዲህ የሌለ ነገር የለም። ወይ በሰሪሕ ነው ወይ በእስቲንባጥ የሚወሰድ ነው። ለሷ ሰነድ እንድትሆንላት ለሷ ሩህ ያ አኺል ከሪም هي حق الناس بهذا يعني ሴት ልጅ ካንተ ውጪ ማን አላት? غيرك አሁን ካንተ ውጪ ማፊ። በፊት አንተ ዘንድ መምጣቷ በፊት حق الناس عليها ማን ነበር? እናቷ ነበር። አንተ ገዘንብ ከመጣሽ በኋላስ حق الناس عليها አንተ ሆነሃል። طيب እንደዛ ከሆንክ ያንን ሐቅ ከሷ ካገኘ አንተስ
ማዛ ትዕጢሃ ከአንተ ምን ማግኘት አለባት? ረሕመት፣ መሐባ፣ ተጋዲ ዐይብን እያዩ እንዳላየ መሆን። ለምን? ሊአነ ሲፈተ ረሱሊላሂ ሰለላሁ ዐለይሂ ወሰለም ቀዊይ ብሎ ማለት ማን ነው? ዐይብን እያየ ነሲሐ እያደረገ ፈገግ እያለ የሚያልፍ ነው። አላሁ ተባረከ ወተዓላ የሚወደው ቤት እንደዛ አይነት ነው። ፈሊአጅሊ ሃዛ ረሕመት አድርግላት። የእኛ ነቢይ ዐለይሂ ሰላቱ ወሰላም ረሕመተኛ ነበሩ። በተለይ ለሚስቶቻቸው ምንድን አሉ ነቢዩ ዐለይሂ ሰላቱ ወሰላም? ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ እኛ ነቢይ ዐለይሂ ሰላቱ ወሰላም። ከእናንተ መካከል ምርጥ የሚባል ሰው ለሚስቱ ምርጥ የሆነ ሰው ነው። አህሊሂ ማለት እዚህ ጋር ሊዘውጅሂ ማለት ነው። እኔ ደግሞ ለባለቤቶቼ ለሚስቶቼ ኸይር ነኝ። ኸይሩኩም ሊአህሊ ይላሉ የእኛ ነቢይ ዐለይሂ ሰላቱ ወሰላም። ንግግር ብቻ ሳይሆን በተግባር ነው ያሳዩን። አንድ ጊዜ ነቢዩ ዐለይሂ ሰላቱ ወሰላም ዓኢሻ ቤት ውስጥ እያሉ የሆነች የነቢያችን ዐለይሂ ሰላቱ ወሰላም ባለቤታቸው ምግብ ላከችላቸው። የት ነበሩ ነቢይ? በዛ ጊዜ የዓኢሻ ቤት ነበሩ። ጣዓም ወደ ቤት ገባ። ዓኢሻ አዩ ይህንን ምግብ የመጣውን ሰሃን የዓኢሻ ቤት ምግብ የለም ተባለ እንዴ ብላ ሰሃኑን ወስዳ ሰባበረችው። ያ መውላና አልከሪም፣ ይሄ የሚያናድድ ነገር ነው። አለ ሰኒዕ ሴቶች ቅናት የሚባል ነገር አለባቸው። ያ መውላና አልከሪም፣ ይሄ ተፈጥሯቸው ነው። هكذا خلق الله النسوان ያ መውላና። አላሁ ተባረከ ወተዓላ ሴቶችን እንደዚህ አድርጎ ነው የፈጠራቸው። በዛ ጊዜ እኛ ነቢይ ዐለይሂ ሰላቱ ወሰላም ተሰሩፋቸው ምንድን ነበር? እንዴት እንደዚህ ታረጋለች ብለው አልተቆጧትም። ኢነማ ኢብተሰመ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃለ ከሳቸው ጋር ለነበሩ ሰሓበቶች ጋረት ኡሙኩም እናታችሁ እኮ ቀንታ ነው አሉ። ቀንታ ነው ጋረት ኡሙኩም አሉ። ፈገግ ብለው የኛ ነቢይ ዐለይሂ ሰላቱ ወሰላም የረሕመት ነቢይ፣ ለሴቱ፣ ለወንዱ፣ ለህፃናት፣ ለበሃኢም ረሕመተኛ ነበሩ ነቢዩ ዐለይሂ ሰላቱ ወሰላም። ከትንሽ በፊት የጠቀስኩት ነገር አለ። ሴት ልጅ ከቤቷ ወጥታ ወደ ባሏ ቤት ከሄደች አክሰሩ ናሲ ሐቀን ዐለይሃ መን ዘውጁሃ የእሷ ባለቤት ነው። ሐታ ከእናትም የበለጠ ከአባትም የበለጠ ዘውጅ ሐቅ አላት። ሐዲስ ላይ መጣ ለው ኩንቱ አሙሩ አሐደን አንየስጁደ ሊአሐድን ሰው ልጅ ለሰው ልጅ ሱጁድ መውረድ የሚቻል የሚፈቀድ ቢሆን ኖሮ ለአመርቱ ልመርአተ አን ተስጁደ ሊዘውጂሃ ሴት ልጅ ለባለቤቷ ሱጁድ እንድታደርግለት አዛት ነበር አሉ ነቢዩ ዐለይሂ ሰላቱ ወሰላም። እንዲያው የሆነ ሰው ለሆነ ሰው ሱጁድ ማድረግ የሚቻል ነገር የሚፈቀድ ነገር ቢሆን ኖሮ መጀመሪያ በዚህ የምትታዘዘው ማናት አሉ? ምስት ለባሏ ሱጁድ መውረድ። ፈኢዘን ከዚህ የምንረዳው ምንድን ነው? ሐቂቀተን የእሱን ሐቅ መጠበቅ ግዴታ አለባት። ከሱ ሐቅ መውጣት የለባትም። ከሱ ፍቃድ መውጣት የለባትም። እሱን ማናደድ፣ እሱን ኢዝዓጅ ማድረግ፣ ማሳዘን የለባትም። ነቢዩ ዐለይሂ ሰላቱ ወሰላም ማ ሚን እምረአትን ተቢቱ ወዘውጁሃ ዐለይሃ ገድባን ኢላ ለዐነትሃ አልመላኢከቱ ሐታ ቱስቢሕ አሉ። ዘውጇ በእሷ ተናዶ ያደረ ሴት መላኢካዎች እየረገሟት ሐታ ቱስቢሕ እስከምነጋ ድረስ አሉ። እስከምነጋ ትልከ ሌይላ ኩለሃ መላኢካዎች ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን የተባሉት እየረገሟት ያደራሉ አሉ። እንግዲህ ከአላህ ቁጣ ነጃት መውጣት የምትፈልግ ሴት ተጥሉቡ ሪዳላሂ ፊ ሪዳ ዘውጂሃ የአላሁ ተባረከ ወተዓላን ውዴታን ትከጅላለች የባሏን ውዴታ በማግኘት ውስጥ። ባረከላሁ ፊኩም። እንግዲህ አላሁ ተባረከ ወተዓላ የዱንያም የአኺራም ደስታ ይስጠን። አላሁ ተባረከ ወተዓላ ይህንን ወንድማችንን የዱንያና የአኺራን ደስታ ይስጠው። አላሁ ተባረከ ወተዓላ ሰይዱ ሚን ሳዳቲል ጀና ያድርገው። اللهم اجعله سيدا من سادات الفردوس الأعلى. اللهم بارك له في زواجه هذا يا رب العالمين. اللهم احفظه واحفظ هذه الأخت يا أكرم الأكرمين. اللهم ارزقهما ذرية صالحة قرة عين لهما في الدنيا والآخرة. اللهم كما أفرحتهما في هذه الدنيا فأفرحهما بالنظر إلى وجهك الكريم في الآخرة يا رب العالمين. اللهم بوئهما من الجنة الفردوس الأعلى. اللهم يا رب وفقهما في الدنيا والآخرة يا أكرم الأكرمين. ووفق ربنا كل من حضر هذا المجلس. اللهم ارفع شأننا عندك يا أكرم الأكرمين. اللهم أنلنا رضاك يا أكرم الأكرمين. اللهم اجعلنا من المرضيين عندك واجعلنا من الصديقين وأبلغنا مقام الإحسان يا رب العالمين. بارك الله فيكم والحمد لله.